ኢየሱስ የረጋ ነው። ምን አልኩኝ? የረጋ ነው ወይንም ልከኛ ነው። ለመጽናት ኢየሱስ ምን ነበር? ልከኛ ነበር። አበላሉ፣ አወራሩ፣ ከሰው ጋር ያለው ሪሌሽንሺፕ ልከኛ ነበር። ልከኝነት ብያቸዋለሁ በመጠን ማድረግ ብቻ ሳይሆን፣ ለዚህ ነው በመጠን ኑሩ የሚለው። ልከኝነት በመጠን ማድረግ ብቻ ሳይሆን ባህሪን ባለበት ስፍራ መግለጥ፣ በምቹ ቦታ። ኢየሱስ ይቆጣም ነበር፣ ይጋረፍም ነበር፣ የሚያቅፍም ነበር። አይደለም ፈሪሳውያንን ገርፎ አውጥቷቸዋል። ያ የሚሸጡት ድሆች ሲመጡ ደግሞ አቅፏቸዋል። ሊወግሯት የመጣትን ሴትዮ አስመልጧታል። ልከኛ ነበር ኢየሱስ። ለእናቱ ይታዘዝ ነበር። እናቱ ደግሞ አብ በሰጠው ስራ ውስጥ እንድትገባ አይፈቅድላትም ነበር። አብ በሰጠው አገልግሎት ውስጥ ማንም እንዲገባበት አይፈልግም ነበር። ኢየሱስ ልከኛ ነው። ይኸውላችሁ ተመልከቱ፣ ስስት አልነበረበትም። 5000 ሲያበላ አረ ኢየሱስ አስብ እንጂ ይሉት ነበር። ይሄንን እንደሚያደርግ ቢያውቁ ኖሮ ለጴጥሮስ ለኛም ለሌላ ጊዜ አትርፍ ይሉት ነበር። ኢየሱስ ግን ሳይሰስት 5000 ሕዝብ መግቧል። ሴቶቹ ልጆቹ ሳይቆጠሩ ወደ 12000 ሕዝብ ሲጠጋ ማለት ሲቆጠሩ ስስት የለበትም። አሁን ሰውን እንኳን ሲያበላ እኮ ሰው ስንት ደረሰ ምናምን እያለ ነው ድግስ የሚደግሱ። ኢየሱስ ስስት የለበትም። ለሰው በነፃነት ይሰራል። ከዛ በሉና ሲጠግቡ አይቶ ሐዋርያትን በዛው ድካማቸው ላይ ሰብስቡ አላቸው። ቁርስራሹ ስንት መሶብ ተሰበሰበ? 12 መሶብ ተሰበሰበ። ኢየሱስ አባካኝም አይደለም ንፉግም አይደለም። ብዙ ሰዎች እየበሉ ሙሉ ፓስታ የሚደፉ ሰዎች አሉ። ኢየሱስ ግን ልከኛ ነው። አንዳንዶቹ ንፉግነት ያጠቃቃቸዋል፣ አንዳንዶቹ ደግሞ ቡኩንነት ያጠቃቸዋል። ኢየሱስ ቡኩንም ንፉግም አይደለም። ለእናቱ የሚታዘዝ ነበር፣ ገብቶ የሚታዘዝላቸው ነበር ይላል። ደግሞም ይመጣና እናትየው ስትመጣና ስንፈልግ ነበር ይህንን አድርግ ስትለው አንቺ ሴት ከኔ ምን አለሽ? ደግሞም በሌላ አነጋገር እኔ በአባቴ ቤት መሆን አይገባኝም ወይ እያለት። ስለዚህ ለቤተሰብ የሚታዘዛል፣ የአባቱንም ፍቃድ ማድረግ በሚገባበት ጊዜ ያደርግ። ኢየሱስ ያቅፍ እንደነበረው ሁሉ አንዳንዶችን ደግሞ ያጽናናቸው እንደነበረ ሁሉ አንዳንዶችን ደግሞ ይገስጻቸው ነበር። አብሯቸው ይሁን ነበር። አዎ የጸሎት ጊዜ እየተለየ ይጸልያል። ለእነሱ መስጠት ያለበት ጊዜ አለ፣ የሚነፍጋቸውም ጊዜ አለ። መምህራቸው ነው፣ ያ ሄዶ ግን የሚጸልይበት ጊዜ አለ። ሌሊት ማንም እንዲነካበት አይፈልግም። ሌሊት እሱና የአባቱ ጊዜ ብቻ ነው። ሌሊት ሌላ የማን ነው? የኢየሱስና የአባቱ ጊዜ። ቀንስ የሰዎቹ ጊዜ እንደፈለገ ይሻሙት። ልከኛ ነው። ጊዜውን ይጠቀማል በአግባቡ። ልከኛ ስትሆኑ ጊዜያችሁን በአግባቡ ትጠቀማላችሁ። አሜን ነው። አሁን መጸለይ ከፈለክ በመጠን ነው። እግሬያችኋለሁ። አንዳንድ አበላል በጣም አበላል እንወዳለና አይደል? አንወድም። የምግብ አፍቃሪ አይደለም ኢየሱስ። አንዳንዴ ምሳ ይዘል ነበር አይደል? አመጡለትና የአባቴን ፍቃድ ማድረግ። እሺ አለባበሱ ራሱ ስነ ስርዓት ያለው መታጠቂያ ራሱ ነበር። መምህራን የሚታጠቅ አዩትና እጣ ተጣጣሉ ብትወይ ከባድ ልብስ ስለሆነ እኮ ነው። አሁን ከመንገድ ከመጣ ልጅ ላይ እጣ ተጣጣሉ ጉጂ ሱፍ ላይ ነው ሰው በጣም ይጣል። አለባበሱ ራሱ ጽድቅ ያለ ከሰው ጋር ያላችሁ ነገር በምን አለ ወሬስ? አዎ ወይንም አንድ ነገር ለማስተማር ለማስረዳት አሁን እኔና ያከት አንድ ነገር አጠገባችሁ ላለ ሰው ለማውራት ዙሪያ ጥምጥም አትሄድ። ስደውል አቤት ትናንት ዛሬ የለበስከው ሱሪ አቤት ርዝመቱ ቅጥነቱ ይገርምሃል ወዳጄ ስትራመድ ደግሞ እንደ አቡሽማኔ ነበር። ሴት ከሆነች እንደ ቀጭኔ ነበር ስትራመድ ነበር ብለህ ሌላ ነገር ከምትዘባርቅ ዛሬ ያሏችን ደስ ይለበር። ተባረክ። ልከኛ ሁኑ። ውጭ ያላችሁ ነገር ልክ አድርጉት። አንዲት ሴት ዶክተር ቢል ግራምን ጥያቄ ጠየቀቻቸው።
እነዚህ ሰዎች ሁሉ ነገር በልክ አድርጉ ተብሎ የለን። የዘንድሮ ክርስቲያኖች እኮ በልክ አያደርጉም። ጸሎት ዶክተር ቢልግራም ጸሎት ልክ የለውም ብሏል። ጸሎት ልክ የለውም። መንፈሳዊ ነገር ምን የለውም? ልክ የለውም። ጸሎት ልክ የለውም። ላሳያችሁ። ፈርዖንን እንደዚህ አለ፣ አምላካችንን እናምልክ የሶስት ቀን መንገድ ተጉዘን መስዋዕት እንሰዋለን ሲሉት እናንተ ልገመኝ። ጸሎትን እንደ ልገመኝነት፣ ጸሎትን እንደ ስንፍና የሚቆጥር ሰው የፈርዖን ስፒሪት ያለበት ሰው። ጾም መጠበቅ ለሱ እንደ ትልቅ ስራ ነው። አምላክን ስራ የሚለው ማምለክና መጸለይ። አሁን አንድ ወር ቤቴ ተቀምጬ ሰሞኑን አጋባለሁ። ብዙ ሰው እንደ ስንፍና እዚህ ስንፍና መንፈስ ይመታ። ጸሎት ብቻ ምንድን ነው ይላል። ጸሎት ስንፍና ሆኖ አያውቅም። መለኮታዊ እንደ ደግመኝነት የሚቆጥሩ ቸርች ስትመጡ እንደ ስንፍና የሚሰማችሁ የፈርዖን ስፒሪት እየተጠቀሙ አሁን ፌሎስ ቸርችና ተማር ምናምን ሲባል ትምህርት ቤት እኮ 9 ሰዓት የምትመጣው ሰውዬ እስቲ ፌሎ በየቀኑ ሊድ ብትል ምን ትባላለህ? አትስነፍ አጥማጂ ፈርዖን ስፒሪት ማንቴቻው ዛሬ